ምናልባት ይህንን የመምህር ዮርዳኖስን ንግግር አብዛኞቻችሁ ተመልክታችሁታል ብዬ አስባለሁ። እስቲ መምህር ዮርዳኖስ ስለሞቱት ትልቁ ሊቅ ብለን ልናነሳቸው የንጽጽር ፈርጥ ብለን ልናነሳቸው የምንችላቸው ስለ አህመድ ዲዳት የሚሳደቡትን ስድብ የሚናገሩትን ንግግር እናድምጥ። አህመድ ዲዳት የሚባል በእግዚአብሔር የተጣለ ሰይጣን ማደሪያ ነበረ በዚህ በደቡባዊ አፍሪካ አካባቢና እሱ የሚጽፋቸው መጽሐፍት አሉና በቃ ያችን ያነበበ ሰው ሙስሊም ከሆነ በቃ ክርስትና ምን አህመድ ዲዳት በጣም በብዙ መጽሐፍታቸው በብዙ ዲቤቶቻቸው በትምህርታቸው የምናውቃቸው ትልቅ መምህር ናቸው። አላህ ይርሐማቸው። ሞቷል። የሞተን ሰው በዚህን ያህል ደረጃ የማብጠልጠል በዚህን ያህል ደረጃ የመሳደብ የመሳለቅን ስራ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዛሬም ትናንትም ምናልባት ወደፊትም እየሰራች እንደሆነ ነው እየተመለከትን የምንገኝ እና ምእመኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህራንን እረፉ፣ አደብ ግዙ፣ ሙስሊሞችን ከቻላችሁ በንግግር ለማሳመን ሞክሩ፣ ካልቻላችሁ ደግሞ እባካችሁ ጸጥ በሉ፣ አትሳደቡ ልትል ይገባል። አህመድ ዲዳት አላህ ይርሐማቸው። በተለይ ደግሞ ይህ መጽሐፍ ዘ ቾይስ ተብሎ የሚጠራው መጽሐፍ በጣም ደስ የሚል በተለይ ጊዜውን የዋጀ መጽሐፍ ነበረ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህራን እባካችሁ በአፋችሁ መጸዳዳትን ብታቆሙ፣ እባካችሁ ስድባችሁን ብታቆሙ ላለው። በቀጣይ ደግሞ እኚሁ መምህር እስልምና ሊመልሳቸው የማይችላቸው 9 ጥያቄዎች አሉ ብለው የተናገሯቸው አሉ። እስቲ እነሱ እንመለከታለን። ሰላም አለይኩም ወራህመቱላሂ ወበረካቱ።